ኮንትራት የምትሰሩ ልጆች የምትሰሩባችሁ ሰዎች ይዘዋችሁ በሄዱ ነው የሚሻላችሁ። ከእናታቸውን ቤት ይሁን ከሆነ ቦታ የሚሆን ይዘዋችሁ በሄዱ ነው ደስተኛ የምትሆኑት፣ ትተዋችሁ በሄዱ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ እንግዲህ ዛሬ የመጣሁት ኮንትራት የምንሰራ ልጆች ማለት ነው ኢጃዛ እንወጣ ያው ከመጣንበት ጊዜ እስከንጨርስ ያው አንድ ቤት ነው የምንቀመጠው እና የምንሰራባቸው ሰዎች ወደ ቤተሰብ ወደ እናት ወደ ተለያየ ቦታ ሲሄዱ ይዘዋችሁ ሲሄዱ ነው ደስተኛ የምትሆኑት ወይስ ጥለዋችሁ ሲሄዱ? እንደኔ እኔ ጥለውኝ ሲሄዱ አልወድም። ለምን ብትሉኝ ከኢትዮጵያ ከመጣሁ ጀምሮ ይሄ ነው ብቻ ነው የማውቀው ቤቱ። ያ ማለት እኔ ይዘውኝ ሲሄዱ ደስተኛ ያደርገኛል። ለምን ቦታ ቀይራለሁ፣ አይምሮ አዲስ ነገር ያያል በሚል በቃ ጥለውን ባይሄዱ እወዳለሁ። አንደኛ እዚህ ብቻዬን ነኝ ካለኝ የናፍቆት የብቸኝነት የሀሳብ ብዛት ተጨምሮ ብቻዬን እነሱ 3 ቀን 4 ቀን ከነ ቤተሰቦቻቸው ከእናት ከአባታቸው ሲሄዱ እኔ ሌላ ተጨማሪ ስጋትና ጭንቀት ብቸኝነት ይሰማኛል። ብዙ ልጆች ጥለውን ሲሄዱ ደስ ይለናል ትላላችሁ። እኔ ግን አልወድም። ለምን በሄድኩ ሰዓት እዛ እርግጥ ነው ስራ ሊበዛ ይችላል። በየሄዱበት ይዘውን ሲሄዱ ስራ ሊበዛ ይችላል። ግን እኛ ኮንትራት ቤት ያለ ነው በራሳችን ኢጃዛ ወጥተን ከጓደኛ ጋር ከሀገር ልጆች ጋር ስለማንገናኝ እነሱ ጋር ስንሄድ ያለንበትን ቤት ስንቀይር ያስተሳሰባችን ሁኔታ ይቀየራል። አንድ ነገር ብቻ አናስብም። ስለ አንድ ቤት ስላለንበት በቃ ስለ አንድ ነገር ማሰባችን ትተን አዲስ ነገር እንፈጥራለን። አይምሮ በባህሪው አዲስ ነገር ይወዳል። አዲስ ነገር፣ አዲስ ቦታ፣ አዲስ ሁኔታ ምናምን ስለሚወድ እንደገና አዲስ ነገር እናመጣለን። ግን ብዙዎቻችን የምናስበው ይዘውን ከሚሄዱት ቦታ ስራ ይበዛብናል፣ ልጆቹ ይረብሻሉ፣ ያንኛው ልጃጅ ይሄኛው ልጃጅ፣ ያንን ስራ ስሪ፣ ይሄን ስራ፣ ይሄን ዕቃ ጠቢ፣ ይሄን ቤት አጽጂ ምናምን ስለሚሉን ሲሄዱልን ትተውን ሲሄዱ ደስተኛ ነን፣ እፎይ አረፍን ነው የምትሉት። እኔ ግን እንደዛ አይደለም አስበው። በቃ ስራውንም እዛ እየሰራሁ ቤቱን ቀይሬ ስመጣ አዲስ መንፈስ አዲስ ሁኔታ ይዤ ስለምመጣ ይዘውኝ በሄዱ ነው የምወደው። እና ብዙ ልጆችን የትተው ሲሄዱ ፈራለሁ፣ ይዘውኝ በሄዱ ደስ ይለኛል ምናምን ስል ይስቁብኛል። እኔ ካለኝ ጭንቀትና ብቸኝነት የተነሳ ነው እንጂ እርግጥ ነው ስንሄድ እዛ ስራ ይበዛብናል፣ ሚልከን ይበዛል፣ እረፍት የለንም። እኔ ግን ያለሁት አይምሮዬ ላይ ነኝ። ገባችሁ? ስራ መብዛቱ ላይ አይደለሁም፣ አይምሮዬ ላይ ነኝ። ከኢትዮጵያ መጣሁ ተገዝቼ ተሽጬ በቃ እዚህ ቤት ገባሁ። ይሄን ቤት ደግሞ አስባችሁታል? ያው ህጋዊ እስር ቤት ነው፣ ወድጄ ፈርድሜ የገባሁበት እስር ቤት ሆነ እንጂ እየኖርኩ አይደለም። በዛም ሁኔታ በቃ ባልመጣሁ በቃ ደግሞ እንዳልሄድ ችግር ያለ ከመጣሁ በኋላ ደግሞ መቻል አለብኝ እላለሁ። ከዛ ደግሞ የሀገር ናፍቆት፣ የልጅ ናፍቆት፣ የቤተሰብ ናፍቆት፣ የብቸኝነት ብቻ ታውቁታላችሁ። ኮንትራት ቤት ያለን ሰው ይሄንን ለመናገር አልችልም፣ ምክንያቱም ሁላችንም ይዘነዋል። እና ብዙ ጊዜ ትተውን ሲሄዱ ደስተኛ እንሆናለን የምትሉ ልጆች ግን እኔ እንዴት አይነት አይምሮ ይዤ ነው? ለምን ነው ደስ የሚለኝ? ለምን ነው አዲስ ነገር መስሎ የሚታየኝ? ስራውን ለምንድን ነው ማልፈራው? ለምን ጭንቀቴ የተላቀቅኩ ስለሚመስለኝ ነው። እንዴት ባየው ነው? እስኪ እንደው አሁን እናንተ ምን ትላላችሁ? የኔ ሀሳብ ትክክል ነው ትላላችሁ ወይስ የታመመ ነው ሀሳብሽ ትሉኝ ይሆናል እኮ። ምክንያቱም እውነት ነው አሁን ብትሉኝም አይገርመኝም። ለምን እነሱ ሲሄዱ ቤቱ ባዶ ሲሆን ብዙ ስራ ቀሎ ስለምናገኝ ደስተኛ የሚያደርገን ነገር ስለሆነ ነው። ግን እኔ ስራውን አልጠላሁትም። ከሀገሬ ስመጣ ወድጄው ፈቅጄ እሰራለሁ ብዬ ስለመጣሁ እኔ እዚህ ቦታ ላይ የጠላሁት ብቸኝነቱን ብቻ ነው። ማሰብ መቀነሴን፣ ቦታ መቀየሬን፣ አይምሮ አዲስ ነገር አይቶ መምጣቱ ነው። እና እናንተስ እንደኔ ነው የምታስቡት ወይስ አረ እንኳን ትተው ሄዱ ነው የምትሉት? ወይስ እንደኔ ይዘውኝ በሄዱ ነው የምትሉት? እስኪ እናንተን አስተያየት በኮሜንት ግለጹልኝ። አመሰግናለሁ።